ከባኢረ የሚለው ሐምዛና ኪሳኢ ዘንድ ከቢረ ተብሎም ተቀርቷል። ብዙ ትልልቅ ወንጀሎች ናቸው እንጂ የሚያሰጉት ቁጥሩ ትንሽ ከሆነ አያሰጋም አይባልም። ከባኢራ ለብዙ ነው፣ ከቢርም ተብሏል። አንድም ይሁን ብዙ ከበባድ ወንጀልን አትዳፈር፣ ጸያፍ ወንጀልን አትቅረብ። አኼራ ላይ ያለውን ኒዕማ ማወቅ ከፈለክ ማለት ነው። አኼራ ላይ ያለውን ቋሚ ጸጋ ማወቅ የፈለገ ዱንያ ላይ ከወንጀል መራቅ አለበት፣ ከጸያፍ ተግባራት መራቅ አለበት። ወንጀል ሁሉ ጸያፍ ነው። ነገር ግን ከጸያፍም የከፋ ጸያፍ አለ፣ ቆሻሻ የሆነ የሚዘገንን በዲን የተከለከለ ከመሆኑ በተጨማሪ አእምሮች የሚጸየፉት ልቦች የሚጸየፉት ወንጀል አለ። ሁለቱንም ራቅ። ያን ያክል ጸያፍ ባይሆንም ወንጀል ከሆነ ከባድ ወንጀል ነው፣ ያጠፋህ ራቀው። እንደዚሁ ደግሞ ለየት ባለ መልኩ ጸያፉን ራቀው፣ እንደ ዝሙት ያለው። ከባኢር የሚባለው ምን አይነት ወንጀል ሲሆን ነው? በመሰረቱ ትንሹንም ትልቁንም ወንጀል መራቅ አለብን። ይበልጥ ደግሞ መራቅ መጠንቀቅ ያለብን ዱንያ አኼራችንን የሚያበላሸው አኼራ ላይ የተዘጋጀ ኸይሩ አብቃ የተባለውን ኒዕማ የሚያሳጣው ከበባዱ ወንጀል። ከበባድ ወንጀል የሚባለው የቱ ነው? ሙጂባቱል ሁዱዲ ዱንያ ላይ ቅጣት ያለበት፣ ይሄን ያደረገ በዚህ መልኩ ይቀጣ የተባለለት ወንጀል ሁሉ ከባድ ወንጀል ነው ተብሏል። በዚህም ነው አضحاك ታላቁ ታቢዒ የጅተኒቡነ ከባኢረል ኢስም የሚለውን አስመልክተው ሲናገሩ هي ما أوعد الله عليه حدا في الدنيا أو عذابا في الآخرة። ከባድ ወንጀል ማለት እሱን የሰራ የአኺራ ኒዕማ በተሟላ መልኩ አይደርሰውም የሚያስብለው ዱንያ ላይ ይሄን ያደረገ በዚህ መልኩ ይቀጣ የተባለለት ወንጀል ነው። ለምሳሌ ዝሙት፣ አግብቶ ዝሙት የሰራ ይገደል፣ ሳያገባ የሰራ ይወገር ይገረፍ ተብሏል። አሊያ ደግሞ በአኺራ ይሄን የሰራ እንዲህ አይነት ቅጣት አለለት የተባለ ሁሉ ከባድ ወንጀል ነው። አሊያ ደግሞ ከዓሊ ብን አቢ ጠልሓ እንደተነገረው ኩሉ ዘንቢን ኸተመሁ ላሁ ቢናሪን አው ገضብን አው ለዕነትን አው ዐዛባ፣ ማንኛውም ይሄን ወንጀል እየተዳፈረ አላህ ይርገመው፣ ይሄን ወንጀል የሰራ ሰው አላህ ተቆጥቶታል፣ ይሄን ወንጀል የሰራ ሰው እሳት አለለት ቅጣት አለለት የተባለለት ወንጀል ሁሉ ከባድ ወንጀል ነው። አኺራ ላይ የተደገሰውን ቋሚ በላጭ ኒዕማን ያሳጣል። ወይም ደግሞ ከባኢር የሚባለው አውቀው ሆን ብለው የሰሩት ነው። ከከባኢር ውጭ ደግሞ ያለው ሳያውቁ የሚሰሩት ነው። ተረስቶ ተገዶ የሰሩት ከባኢር አይባል፣ ትንሽ ወንጀል ነው። ትጸጸታለህ፣ ሁለተኛ አላደርገውም ትላለህ፣ ያልቃል። ከባድ ግን የሚባለው አውቆ ፈልጎ ተከታትሎ አቅዶ የሚሰሩት ነው። ከሱዲ ረሕመቱላሂ ዐለይህ እንደተነገረው ደግሞ ከባኢር ማለት አላህ ተባረከ ወተዓላ አትቅረቡት ብሎ የከለከለ ወንጀል በሙሉ ነው። ሰጋኢር ደግሞ የሚባለው ወደዛ የሚወስድ ወንጀል ነው። ይሄም ልብ ማባል የሚያስፈልገው ከባኢር የሚባለው አላህ አትቅረቡት ያለ ወንጀል ሁሉ ከባድ ወንጀል ነው። ሰጋኢር ደግሞ የሚባለው ወደዛ የሚወስዱ ከዛ በፊት ያሉ ነገሮችን መስራት ነው። ከባኢር በዚህ ምሳሌ በዚህ አገባብ ዝሙትን፣ ከከባኢር ውጭ ደግሞ ያለው ወደ ዝሙት የሚወስድ ተቃራኒ ጾታን ማየት፣ ከተቃራኒ ጾታ ጋር መቀለድ፣ መሳሳቅ፣ አጅነቢን መንካት ኢላ ገይሪ ዛሊክ፣ ይሄ ወደ ከባዱ የሚወስድ ነው። ከተደጋገመ ራሱን ከባድ ይሆናል። ምክንያቱም ላ ሰጊረተ መዐል ኢስራሪ ተብሏል። በቋሚነት ከሆነ የሚሰራው ትንሽ ወንጀል የሚባል የለም፣ ሁሉም ከባድ ነው ተብሎ፣ ከተውበቱ ደግሞ ከባድ የሚባል የለም ይማራል ተብሎ። ከተውበት ሸርጦ አንዱ ማቆም ነው ወንጀል። ሁሌ ወንጀሉን ከመደጋገም ጋር ትንሽ አይባልም። ካቆሙት ደግሞ ትልቁም ትንሽ ይሆናል። አላህ መሃሪ ነውና። ከባኢር ሰዎች የሚንቁት ወንጀል ነው። ሰጋኢር ደግሞ ሰዎች የሚያከብሩት ወንጀል ነው ተብሎም ተፈስሯል። ሰዎች ከሰሩት በኋላ አስደንግጧቸው አሳስቧቸው የሚያስጨንቃቸው ወንጀል ሁሉ ትንሽ ወንጀል ነው፣ አላህ ስለሚመራቸው ጣጣውም ትንሽ ስለሚሆን። ከሰሩት በኋላ ደግሞ የሚረሱት የሚንቁት ከባድ ወንጀል እሱ ነው። አሕሳሁ ላሁ ወነሱ፣ አላህ መዝግቦ በስርዓቱ ያስቀምጦታል፣ እነሱ ግን ረስተውታል ይላል። ይህ አይነቱ ወንጀል የቂያም ቀን የሚያጠፋቸው። ስለዚህ ከከባድ ወንጀል መለያ አንዱ ሰዎች የሚያከብዱት ወንጀል አላህ ዘንድ ቀላል፣ ሰዎች የሚንቁት ወንጀል አላህ ዘንድ ከባድ። ወንጀልን አትናቅ፣ ትንሽ ነው ብለህ አትናቅ። አላህ ዘንድ ትንንሽ ወንጀሎችን የሚመዘግባለ ተብሏል።
ትልልቅ የምታያቸው ተራራዎች ከትንንሽ ጠጠርና ኮረቶች አሸዋዎች ነው ተዋቅረው የገዘፉት። ጥቃቅን የሚባሉ ወንጀሎችም እንደዛ ከብደው የቂያም ቀን ያጠፉሃል ተብሏል። ከበባድ ወንጀሎችን መራቅ ትንንሽ ወንጀሎች እንዲሰረዙልን ሰበብ ይሆናል። ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ይላል ቁርአን። የምትከለከሏቸው ከበባድ ወንጀሎችን ከራቃችሁ ጥቃቅኑን እንመራችኋል፣ የክብር መግቢያም እናስገባችኋለን ጀነት ይላል። ጀነት መግባትና መማር ሁለት ሸርጥ አለው ማለት ነው። ያ አብደላህ ወያ አመተላህ ጀነት መግባት ወንጀልን መማር ሁለት ሸርጥ አለው። አንደኛው ሸርጥ ከበባድ ወንጀልን መራቅ። ከበባድ ወንጀሉን የራቀ ከበባድ ወንጀሎችን የራቀ ጥቃቅን ወንጀሎችን አላህ ይመራዋል። ከጥቃቅን ወንጀሎችን መርቃል፣ የወንጀል ሱስ አይኖርበትም። ጥቃቅኑን መነካካት የጀመረ ወደ ከበባዱ ይሻገር። ከበባዱን የተዳፈረ ደግሞ አኺራው ይከስራል፣ ይበላሻል። ከዱንያ ጸጋ ከሁሉም አይነት ቅንጦት የአኺራው ይሻላል የተባለለትን ለማግኘት ከወንጀል መራቅ አለብህ ተብሏል። አንደኛው ሸርጥ ከበባድ ወንጀልን መራቅ። ኢን ተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ። ጥቃቅኑን ከበባዱን በመራቅ አላህ ይመራናል፣ ከበባዱን ደግሞ በተውበት ይመራናል። ጥቃቅን ወንጀሎችን ከበባዱን በመራቅ ይመራናል፣ ከበባዱን ደግሞ በተውበት ይመራል። ተውበት ደግሞ መስፈርት አለው። ከመስፈርቱ አንዱ ሁለተኛ ወደዛ ወንጀል አልመለስም ማለት። ከወንጀሉ ወዲያውኑ ታቅቦ ተቆጥቦ ወደ መልካም ሥራ መቀየር ነው። ከበባድ ወንጀሎች ከባኢረ ዙኑብ የሚባሉ በቁጥር የተገደቡ አይደሉም፣ ብዙ ናቸው። በበርካታ አስርት የሚቆጠሩ ከበባድ ወንጀሎች እስከ 700ም እንደሚደርሱ አብዱላህ ብን አባስ ተናግረዋል። አጥፊ ወንጀሎች ከበባድ ወንጀሎች 7 ብቻ አይደሉም፣ ዋና ዋናዎቹ ሊሆኑ ይችላል፣ በብዛት የሚደጋገሙ ሊሆኑ ይችላል። በጥቅሉ ከላይ እንደተገለጸው ከባድ ወንጀል ማለት ይሄን ያደረገ አላህ ይርገመው የተባለለት፣ ይሄን ያደረገ አላህ ይቆጣው ተቆጥቶታል የተባለለት፣ ይሄን ያደረገ በዱንያ እንደ አይነት ቅጣት ይቀጣ፣ እጁ ይቆረጥ፣ አካሉ ይገረፍ፣ ይወገር የተባለለት፣ ይሄን ያደረገ ከኔ አይደለም፣ ይሄን ያደረገ ከኛ አይደለም፣ ይሄን ካደረገ ሰው አላህና መልእክተኛው የጠሩ ናቸው የተባለለት ወንጀል ሁሉ ከባድ ወንጀል ይባላል። በወስፍ እንጂ በከም አይደለም የተገለጸው። ከባድ ወንጀል በአይነት ነው እንጂ የተነገረው በቁጥር አይደለም። ማንኛውም ወንጀል በዱንያ ቅጣት ካለው ይሄን ያደረገ በዚህ ቅጣት ከተባለ አኺራ ላይ አዳብ ካለው አላህን ያስረግማል፣ አላህን ያስቆጣል። ይሄን ያደረገ ከሙስሊሞች አይደለም ከተባለ ሁሉም ከባድ። እንደ ማሳያ እንደ ምሳሌ በብዛት የሚደጋገሙ የሆኑ ተብለው የተጠቀሱ የከባድ ወንጀል አይነቶች አሉ። በሐዲስ የተነገሩ የተወሰኑትን ለመጥቀስ ያክል ቡኻሪ ከአብዱላህ ብኑ ዑመር ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አልከባኢሩ ከባድ ወንጀል ማለት በአላህ ማሻረክ ነው፣ ወላጆችን መበደል ነው፣ የሰው ነፍስ ማጥፋት ነው፣ የውሸት መሐላ መማል ነው። ይሄ አንድ ሐዲስ። እነዚህ ሁሉ ከበባድ ናቸው። አኺራው እንዳይበላሽበት የሚፈራ ሊርቃቸው ሊጠነቀቃቸው ይገባል። ከባድ ከመሆኑ አንፃር ደግሞ በምንም አይማርም ያለ ተውበትና ያለ ሰፍሒላህ ተባረከ ወተዓላ። በዚሁ ዘገባ ወይም በቡኻሪ ዘገባ በሌላ ሪዋያ እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም ከባኢር ወንጀሎችን የዘረዘሩ ጋደም ብለው ነበረ የተናገሩ ያለው። ተደግፈው ጋደም ብለው የተናገሩ ነበር። ተነስተው ብድግ ብለው ቁጭ አሉ። አላ ወቀውሉ ዙ ፈማ ዛለ ዩከርሩሃ ሐታ ቁልና ለይተኩ ሰከት። ከባድ ወንጀል ማለት የውሸት ንግግር ነው፣ የውሸት ምስክር ነው አሉ። ደጋገሙት። ኧረ እንደው ዝም ባሉ እስክንል ድረስ አሉ ሰሐቦች። የወንጀሉን ክብደት ለማሳየት በውሸት መመስከር፣ ውሸት መናገር አኺራን እንደሚያበላሽ ከከባድ ወንጀሎች አንዱ እንደሆነ ለማሳየት። ወከዛሊክ ከቡኻሪና ሙስሊም ከአብዱላህ ብኑ መስዑድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ይበልጥ ከባድ ወንጀል የቱ ነው ተብለው ተጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ብቻውን ፈጥሮህ ሳለ ለሱ አጋር ሸሪክ ማድረግህ ነው በጣም ከባድ ወንጀል፣ የከባዶች ሁሉ ከባድ። ከዛስ ተብለው ተጠየቁ። ልጅህ ከአንተ ጋር ተሻምቶ እንዳይበላ ድህነትን ፈርተህ ልጅ ኢኮኖሚ ያቃውሳል ብለህ ልጅህን መግደል ነው ከባድ ወንጀል። ከተወለደ በኋላም ይሁን
እናቱ ማዕፀን ውስጥ አርፎ ነፍስ ከተዘራበት በኋላ ልጅን ህይወት ማጥፋት እዚህ ውስጥ ይገባ። ድህነትን ፈርተህ ልጅህን መግደል። ከዛስ ተብሎ ተጠየቁ። የጎረቤቱ ሴት ልጅ ላይ ዝሙት መስራት አለ። ዝሙት በራሱ ከባድ ወንጀል እንደሆነ በሌላ ሐዲስ ተነግሯል። ከከባድም ከባድ ደግሞ ከዝሙት ውስጥ የጎረቤትህ ሴት ልጅ ላይ ዝሙት መስራት። ለምን ከተባለ ጎረቤትን ይበልጥ ልጠብቀው ነው የሚገባው። ሌላ አውሬ ሲመጣ ሊያጠቃው ሲል አንተ መከላከል ነበር እንጂ ያለብህ ከጉያ ውስጥ ገብተህ ሆነህ መውጫ መግቢያውን ጠብቀህ እሳቻ ሰዓት ላይ ሁኔታ ላይ ክብሩን ልደፍር አይገባም ነበር። ስለዚህ ራቅ ያለ ሰው የሚሰራ ዝሙትና ጎረቤት ላይ የሚሰራ ዝሙት አንድ አይደለም። ባዕድ ላይ የሚሰራ ዝሙትና ዘመድ ላይ የሚሰራ ዝሙት አንድ አይደለም። መሕረሙን የተገናኘን ሰው ግደሉት ተብሏል። ሸሪዓ እንዴ ነው ለሱ ማትፈቀድ ሴትን እሷ ላይ ዝሙት የሰራ ሰው እንደሌላ ዝሙት ቅድመ ሁኔታ አይታይም። ያገባ ያላገባ አይባልም። ቀጥታ ግደሉት። ወንጀሉ ከባድ ስለሆነ የሱ በሽታ የከፋ ስለሆነ ዝም ከተባለ እንደ እብድ ውሻ የሚያደርግ በሽታው ሌሎችንም ሊያጠቃ ይችላል፣ ለሌሎችም ሊተርፍ ይችላልና ይሄ ተነቅሎ መወገድ ያለበት ካንሰር ነው። ወዲያውኑ አይታከምም፣ አይቀጣም፣ እስር ግርፊያ አያስተካክልም። ከዛለት የጎረቤትን ሴት የጎረቤትህን ሚስት ሊሆን ይችላል፣ ልጁን ሊሆን ይችላል፣ እህቱን ሊሆን ይችላል። አንተ ነቅተህ ክብሩን ልትጠብቅለት ሲገባ መንገድ መሄዱን ራቅ ያለ አካባቢ መሆኑን ወይም ታሞ ሕክምና ላይ መሆኑን ስላወቅ ሌሎች ማያውቁትን ቀዳዳ አውቀህ በውዴታም ይሁን በግዴታ አባብለህም ይሁን አታለህ አስፈራርተህ የጎረቤትህ ሚስት ላይ ሴት ላይ ዝሙት መስራት የከባድ ሁሉ ከባድ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ጃር ልትጠብቀው ነው የሚገባው። الجار جار وإن جار ይላሉ አረቦች። ጎረቤት ነው ቢበድልህ ቢያስቸግርህ የጎረቤትን ሐቅ ጠብቅ፣ ጥሩ ሆነለት። وكذلك ቡኻሪና ሙስሊም ከአቡ ሁረይራ ባስተላለፉት ሌላ ሐዲስ 7 አጥፊ ወንጀሎችን ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦች ደግሞ ምንድናቸው? ጥፋትን ውርደትን ይፈሩ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቃል ተናገሩ። 7 አጥፊ ወንጀሎችን ራቁ አሉ። ምንድናቸው ያ ረሱላህ? እንርቃቸው ዘንድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ ማሻረክ፣ ድግምት መስራት፣ ማሰራት፣ ነፍስ ማጥፋት፣ የተከበረ ነፍስ መገደል የሌለበትን ሰው መግደል። 3 አይነት ጥፋት ያጠፉ ሊገደሉ ይችላሉ። የሚገድላቸው ባለስልጣን ነው። ከዚህ መገደል የሌለበትን ነፍስ ያለ አግባብ ወይም መግደል ማይፈቀድለት ሰው ነፍስን ከማጥፋት ራቁ። ሪባ ነው ሌላኛው አጥፊ ወንጀል። የየቲምን ገንዘብ መብላት ነው። ጦር ሜዳ ተገኝቶ ጦርነት ግዴታ ሆኖ ጦር ሜዳውን ትቶ የሌሎችን ሞራል በሚነካ መልኩ ወደ ኋላ መመለስ፣ ይሄም ከባድ ወንጀል ነው። ራቁ። ክብራቸውን የሚጠብቁ ስለ ዝሙት አስበው ሁሉ የማያውቁ ማይታወቁ፣ በዚህ ነገር ስማቸው ማይጠራ ሙእሚን የሆኑ የተከበሩ ሴቶችን ስማቸውን በዝሙት ከማጥፋት ክብራቸውን ከመንካት ራቁ። ይሄም ሌላ አጥፊ ወንጀል ነው። ወንድ ሲሆን ይቻላል ማለት አይደለም። ወንድንም ቢሆን ባልዋለበት ማዋል በዝሙት መጠርጠር ከባድ ወንጀል ነው። ሐዲሱን በሴት ያደረጉት ስም መጥፋት ሴት ላይ ይበልጥ ጉዳት ስለሚያስከትል ነው። አንዲት ሴት ልጅ ክብሯን አርክሳለች፣ ብልግና ላይ ወድቃለች ከተባለ ስሟ ይጠፋል። ባታደርግም ማንም ለትዳር ይጠይቃል። እሷም ብቻ አይደለም የእናቷም ስም ይጠፋል፣ የአባቷም ስም ይጠፋል፣ የእህቶቿም የትዳር ዕድል በሩ ይዘጋል። እህቶቿም እንደሷ ናቸው ይባላል። ስለዚህ ንጹሐንን በዝሙት መወንጀል ለወንድም ለሴትም የተከለከለ ከመሆኑ ጋር ይበልጥ ደግሞ መዘዙ የከፋው የሴት ስለሆነ ሴቶችን በዝሙት ከመጠርጠር ራቁ። ይሄ አጥፊ ወንጀል ነው። ይሄን ያደረገ ሰው የሰውን ሕይወት በምላሱ ሊያጠፋ ይችላል፣ ዱንያዊ ሕይወትን። የእሱ አኼራ ግን በሱ ምላስ ምክንያት ይጠፋል። ሙእሚን ላይ የሌለበትን ነገር ያለ ሰው አላህ ጀሀነም ላይ ያስረዋል። ያለውን ነገር ትክክለኝነት እስካላረጋገጠ ድረስ ከዛ አይወጣም ብላ ያልሰረቅን ሰርቋል፣ ያላመነዘረን አመንዝሯል፣ ያልባለገን ባልጓል፣ ነፍስ ያላጠፋን አጥፍቷል ያሉ የሰውን ስም ማጥፋት ከማንም በላይ ስሙን ካጠፉት በላይ የሚጎዳው ራስ ወንድሙ ላይ የሌለበትን ያለ አላህ የቂያም ቀን የውርደት እስር ቤት ጀሀነም ውስጥ ያስረዋል። ያለውን ነገር ትክክለኝነት እስካላረጋገጠ ድረስ ከስራ ይፈታም ነው። ከዛልክ በሌላ እንዲሁ ቡኻሪና ሙስሊም ከአብዱላህ ብን ዐምር ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከከባድ ወንጀሎች አንድ ሰው ወላጆቹን መስደቡ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተገረሙ ሰሐቦች። ወሀል የሱቡ الرجل والديها وكيف يسب الرجل والديها
አንድ ሰው እንዴት ነው ወላጆቹን የሚሰድብ? የአእምሮ በሽተኛ ካልሆነ በስተቀር መጅኑን ካልሆነ በስተቀር ወልደው ያሳደጉት ቆሻሻውን የጠረጉለት እንቅልፋተው ያደሩለት ከራሱ እኩል የታመሙለትን ሰው ያደረጉትን ለደረሰበት ማዕረግ ያደረሱትን ወላጆቹን እንዲህ ይሰድባቸው። ሌላ ሰው ቢሰድባቸው ሁሉ ያማዋል። ይሰድባል እንዴ? አለ እንዴ እንደዚህ ነገር አለ? ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ባይኖርም በተዘዋዋሪ አለ አሏቸው። መልስ ሲሰጧቸው ከመልስ አሰዳዳቸው የሱቡ አበር ረጁሊ ፈየሱቡ አባሁ ወየሱቡ ኡመሁ። ከከባድ ወንጀል አንዱ ወላጆችን መስደብ ነው። ወላጅን ቀጥታ ባይሰድቡም ያንድን ሰው ወላጅ ሲሰድቡ ያ ወላጆቹ የተሰደቡበት ሰው ያንተን ወላጅ ይሰድባል። ባትሰድብም ለመሰደባቸው ሰበብ ሆነሃልና ከዚህ ተጠንቀቃል ነብዩ ሰለላሁ ዐለይሂ ወሰለም። ያንድ ሰው እናቱ ስትሰደብ መልስ ይሰጣል። ሰዳቢው እናቱን አሰደበ ማለት አባቱን አሰደበ ማለት። ይሄም ከባድ ወንጀል ነው። ወላጆችን አትስደብ፣ አታሰድባቸው። ሰዒድ ብን ጁበይር የአብዱላህ ብኑ አባስ ታላቁ ደረሳ አንድ ሰው ኢብኑ አባስን ጠየቃቸዋል። ከባይሮች 7 ናቸው እንዴ ብሎ ጠየቃቸው። ኢብኑ አባስ ሲመልሱ ሁነ ኢላ አስሰብዒ ሚአ አቅረቧ፣ ኧረ 7 አይደሉም ወደ 700 የተጠጉ ናቸው። ከባባድ አጥፊ ወንጀሎች የሚባሉ 7 አይደሉም 700 አካባቢ ናቸው። ነገር ግን ላ ከቢረተ መዐል ኢስቲግፋር ወላ ሰጊረተ መዐል ኢስራር። ከመተውበት ጋር ከባድ ወንጀል የሚባል ነገር የለም። ከተውበት ከአላህ ይምርሃል መስፈርቱ ከተሟላ። ደግሞም ከበባዱን ብቻ አይደለም መራቅ ያለብህ፣ በቋሚነት ሁሌ ደጋግመህ ከሰራኸው ጥቃቅን አይባልም ከባባድ ይሆናል። ሀዳ ከላሙ ሐብሪል ኡመቲ ወባህሩሃ። ይሄ የነቢዩ እመት የእውቀት ባህር አዋቂ አብዱላህ ብን አባስ ንግግር። ከባባድ ወንጀሎች 7 ናቸው ብለህ 7ቱን ርቀህ ከከባድ ወንጀል ነፃ ወጣሁ አትበል። 700 ይጠጋሉ ከባባድ ወንጀሎች። ነገር ግን ወንጀል ለሚያስፈራቸው መረጋጊያ፣ ወንጀልን ለሚንቁ ደግሞ ማስጠንቀቂያ የሆነ ንግግር ተናገሩ። አስከተል ምን አሉ? ነገር ግን ተውበት ከማድረግ ጋር ከባድ የሚባል የለም። ከተውበት ከአላህ ይምርሃል። ራስን አታስጨንቅ፣ ኸይር ስራ አብዛ እንጂ ተውበት ላይ ጥና እንጂ። ደግሞ እኔ ከባድ አይደለም የሰራሁት ትንንሽ ወንጀል ነው ብለህ ደግሞ አትዘናጋ። አዘውትረው ከሰሩት ጥቃቅን የሚባል ወንጀል የለም። ቀደም ሲል እንዳሳለፍነው አላህ የከለከለ ነገር ሁሉ ከባድ ነው ተብሏል። ወንጀል በራሱ ሁሉም ከባድ ነው። ከባድ ጥቃቅን የሚያስብለው ያንተ አመለካከት ነው ተብሏል። ሆን ብለህ ከሰራኸው ከባድ ይሆናል። ምንም ይሁን ሳታስብ ከሰራኸው ትንሽ ነው ወንጀሉ። ድጋሜ ነው ወደዛ እንደ አለመሄድ መጠንቀቅ ያለብን። አሊያ ደግሞ ከባድ የሚባለው አንተ ከናከው ነው። ትንሽ የሚባለው አንተ ካረሰው ከተጨነከለት ነው ተብሏል። ማንኛውም ወኩሉ ሸይኢን ዑሲየ አላሁ ቢሂ ፈሁወ ከቢራ ማስከተል ኢብኑ አባስ ሲናገር አላህ አታድርገው ያለ ሆን ብለህ ያደረከው ነገር ሁሉ ከባድ ነው። ማንኛውንም አላህ አታድርግ ያለውን ነገር ያደረገ ሰው ፈልየስተግፊር ተውበት ያድርግ ይተውበት። ፈኢነ አላህ ላ ዩኸሊዱ ፊናሪ ሚን ሃዚሂ ልኡመቲ ኢላ ራጂዐን ዐን ልእስላሚ አው ጃሂደን ፈሪዳ አው ሙከዚበን ቢቀዳራ። ጠበሪ የዘገቡት ዘገባ ነው። ከተለያዩ ንሱሶች ጋር የሚገጥም የሚጠናከር። ማንኛውም አላህ የከለከለውን ነገር እያወቅህ ሆን ብለህ ማድረግህ ይሄ ከባድ ወንጀል ነው። ከእናንተ ውስጥ ማንኛውንም ጥፋት ያጠፋ ሰው ተውበት አድርጎ አላህን ምህረት ይጠይቅ። አላህ ተባረከ ወተዓላ እሳት ውስጥ አያዘወትርም። ከነቢዩ እመት ውስጥ እሳት ውስጥ እንዲዘወትር አያደርግም። ከእስላም የተመለሰን ወይም ደግሞ የአንድን ነገር ግዴታነት ያስተባበለን ወይም ደግሞ በቅንፍ መሃል ተቁል ከማ ሁወ ማዕሉሙን ፊ ዲኒ ሚነ ዲኒ ቢደሩራ አላህ ሐራም ያደረገውን ነገር ሐላል ነው መፍትሄ ነው ያለ ሰው ካልሆነ በስተቀር ወይም በቀደር ያስተባበለ ሰው ካልሆነ በስተቀር አላህ እሳት ውስጥ ማንንም አያዘወትርምና ካጠፋህ አላህን ምህረት ጠይቀው ተውበት አድርግ። ይሄ በጥቂቱ ስለ ከባይር የተነገሩ የተወሰኑ ሐዲሶች ናቸው። ከባባድ ወንጀልን አውቀን ልንርቅ ይገባናል፣ ካልሆነ ኸይራችን ይበላሻል። ወልፈዋሒሸ ፋሒሻን የሚርቁ ናቸው። ፋሒሻ ማለት በጥቅሉ ጸያፍ ወንጀል ማለት ነው። ሁሉም ወንጀል ጸያፍ፣ ይበልጥ ደግሞ ጸያፍ የሚባሉ የሚዘገንኑ ወንጀሎች አሉ፣ እንደ ዝሙት ያሉ፣ እነሱን ራቅ ማለት ነው። ሁሉም ወንጀል ፈዋሒሽ ነው። ከፈዋሒሽ ውስጥ ደግሞ ለየት ባለ መልኩ ልንርቃቸው የሚገቡ አሉ። ዝሙት ተብሏል። አሊያ ደግሞ አስጸያፊነቱ ይበልጥ የሰው ልጆች አእምሮ የሚታወቅ ማህበረሰብህ
አብዝቶ የሚቃወመው ማለት ሌላውን ተው ለማለት አለ። ይበልጥ ደግሞ ይሄን ተጠንቀቅ ማለት መዘዙ የከፋ